ታሪክ አንዳንዴ በረጅም ዓመታት ሂደት ውስጥ ይገነባል። አንዳንዴ ደግሞ በአንድ ቀን፣ በአንድ ሰዓት፣ በአንድ የጥይት ድምፅ አቅጣጫውን ይቀይራል። የዛሬ 60 ዓመት ገደማ ኢትዮጵያ በሁለት ዘመናት መሃል ተወጥራ ነበር። በአሮጌው የፊውዳል ስርዓትና በአዲሱ የዘመናዊ ብርሃን መካከል። ማክሰኞ ታኅሳስ 4 ቀን 1953 ዓመተ ምህረት ይህ ቀን በተራ የቀን መቁጠሪያ ላይ ያለ ቁጥር ብቻ አይደለም። ይህ ቀን የዘመናዊ ኢትዮጵያ ዕጣ ፈንታ የተወሰነበት፣ የእርስ በርስ መጠፋፋት ዘመን የተጠነሰሰበትና የማይታሰብ የነበረው ነገር የተፈጸመበት ታላቅ ቀን ነው። ንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ ወደ ብራዚል ሲበሩ አገሪቱ ሰላም የነበረች ይመስል ነበር። ሕዝቡ ንጉሡን ይፈራው ነበር፣ ያከብረውም ነበር። ነገር ግን ከቤተ መንግሥቱ ወፍራም ግድግዳ በስተጀርባ በክቡር ዘበኛ መምሪያ ውስጥ ሁለት ወንድማማቾች የኢትዮጵያን ታሪክ ለመገልበጥ የመጨረሻውን ካርታ እየመዘዙ ናቸው። ጀግንነት ወይስ ክህደት? ሕልም ወይስ ቅዠት? በዛሬው ፕሮግራማችን የዚያን ሳምንት ድራማዊ ክስተት አንድ በአንድ እንፈትሸዋለን። ከመፈንቅለ መንግሥቱ ዕቅድ እስከ አሳዛኙ ፍጻሜ፣ ከዚያም አልፈን ይህ ሙከራ ቢሳካ ኖሮ ኢትዮጵያ ምን ትመስል ነበር የሚለውን የዋት ኢፍ ታሪክ በሳይንስ በታሪክና በፍልስፍና እያጣጣምን እንተነትነዋለን። በመጨረሻም ዛሬ የምናየው የፖለቲካ ምስቅልቅል፣ የብሔር ውጥረትና የሰላም እጦት ገመዱ የሚጎተተው ከዚያች ከማክሰኞ ዕለት ይሆንን ብለን እንጠይቃለን። ይህ የታኅሳስ 1953 ዓመተ ምህረት ያልተነገረው ታሪክ ነው። አብራችሁን ቆዩ። ታሪኩ የሚጀምረው በሁለት ተቃራኒ ባህሪ ባላቸው የአንድ እናት ልጆች ወንድማማቾች መካከል ነው። ግርማሜ ነዋይ በአሜሪካ ኮሎምቢያ ዩኒቨርሲቲ የተማረ ምሁር፣ እናም በኢትዮጵያ የኋላ ቀርነት በቁጭት የሚቃጠል ሰው፣ ለውጥ ያስፈልጋል ያውም ፈጣን ለውጥ የሚል አቋም ያለው ምሁር ትንታግ ወጣት። ጀነራል መንግስቱ ነዋይ የንጉሱ ታማኝ ግርማ ሞገስ ያለው የክብር ዘበኛ ኢምፔሪያል ቦዲጋርድ ዋና አዛዥ። ግርማሜ ታላቅ ወንድሙን መንግስቱን እንዴት እንዳሳመነ ለታሪክ ተመራማሪዎች እስካሁን እንቆቅልሽ ነው። ነገር ግን ሪቻርድ ግሪንፊልድ እንደጻፉት ግርማሜ የወንድሙን የሀገር ፍቅር ስሜት ተጠቅሞበታል። ኢትዮጵያ እየፈረሰች ነው፣ መኳንንቱ እየበሏት ነው፣ ንጉሱ አርጅተዋል፣ ታሪክ ይጠይቀሃል እንዳለውና በዚህ አታሎ እንዳሳመነው ይነገራል። ማክሰኞ ምሽት ወጥመዱ ተዘጋጀ። ያን ዕለት ማክሰኞ ምሽት ወጥመዱ ተዘጋ። እቴጌ መነን ለበጎ አድራጎት ሥራ እርዳታ ሊሰጡ ነው በሚል ሰበብ እንዲሁም አስቸኳይ ስብሰባ አለ ተብሎ የኢትዮጵያ መንግሥት ቁልፍ ሰዎች ወደ ገነተ ልዑል ቤተ መንግሥት ተጠሩ። ልብ በሉ፣ ጠቅላይ ሚኒስትር አክሊሉ ሀብተወልድ ከንጉሱ ጋር ብራዚል ስለነበሩ በዚህ ወጥመድ ውስጥ የሉም። ነገር ግን ወንድማቸው የንግድና ኢንዱስትሪ ሚኒስትሩ አቶ መኮንን ሀብተወልድ ገቡ። ራስ አበበ አረጋይ የአገር መከላከያ ሚኒስትሩና ታላቁ አርበኛም ገቡ። ራስ ስዩም መንገሻ የትግራዩ ገዥም ገቡ። አባ ሐና ጅማ እና ሌሎች ሚኒስትሮችም ገቡ። ልክ እንደገቡ በሮቹ ክርችም ተደርገው ተዘጉ። የክቡር ዘበኛ ወታደሮች መሳሪያ ደገኑባቸው። በአንድ ሌሊት የኢትዮጵያ መንግሥት መሪ አልባ ሆነ። አልጋ ወራሹ አስፋ ወሰን በቁጥጥር ስር ዋሉ። ሐሙስ ዕለት ጀኔራል መንግሥቱና ግርማሜ አዲሱን መንግሥት በይፋ አወጁ። አልጋ ወራሹ በራዲዮ ቀርበው ለውጥ መጥቷል፣ ደሞዝ ይጨመራል፣ የኑሮ ደረጃም ይሻሻላል ብለው አነበቡ። ሕዝቡና ተማሪው በደስታ አደባባይ ወጣ። ለጥቂት ሰዓታት መፈንቅለ መንግሥቱ የተሳካ መሰለ። ነገር ግን አንድ ሰው እንቅፋት ሆነባቸው። ጀነራል መርዕድ መንገሻ የምድር ጦር ዋና አዛዡ። መርዕድ ከአሜሪካ ኤምባሲ ጋር በመገናኘት የአየር ኃይሉንና የመደበኛውን ጦር አስተባበሩባቸው። በጀነራል መንግሥቱና በጀነራል መርዕድ መካከል የተደረገው የስልክ ንግግር የወንድማማቾች ጦርነት አዋጅ ነበር። ጦርነቱ ፈነዳ። አዲስ አበባ በታንክና በአውሮፕላን ተናወጠች። ሐሙስና ዓርብ ከተማዋ የጦር ሜዳ ሆነች። ጀነራል መንግሥቱ እየተሸነፉ መሆናቸውን ሲያውቁ ነገሮች ወደ ጨለማው ምዕራፍ እየተቀየሩ መጡ። ዓርብ ከሰዓት አረንጓዴው ሳሎን ተስፋ የቆረጡትን ወንድማማቾች የታገቱትን ሚኒስትሮች ይዘው ለመሸሽ ወይም ለመደራደር አልሞከሩባቸውም። በምትኩ ማሽን ጋን የተባለውን መሳሪያ ተኮሱባቸው እንጂ። 15 የሚሆኑት የኢትዮጵያ መሪዎች፣ አርበኞችና ሊቃውንት እርስ በርስ ተሰነባብተው በክቡር ዘበኛ ጥይት ተጨፈጨፉ። ይህ ድርጊት የመፈንቅለ መንግሥቱን ዓላማ አጠለሸው። ንጹሕ ለውጥ ፈላጊዎች ሳይሆኑ ጨካኝ ገዳዮች አስባላቸው። መጨረሻውም ግርማሜ ራሱን አጠፋ። መንግሥቱ ቆስለው ተያዙ። ንጉሱም ወደ ዙፋናቸው ተመለሱ። ይህ የመፈንቅለ መንግሥቱ ቀዳሚው ምዕራፍ ነው። መፈንቅለ መንግሥቱ ቢሳካ ኖሮ ሊሆን የሚችለውን ነገር በፖለቲካ ሳይንስና በታሪክ ፍልስፍና መነጽር እንመልከተው። ይህ መፈንቅለ መንግሥት ቢሳካ ኖሮ፣ እልቂቱ ባይፈጸም ኖሮ ኢትዮጵያ ምን ታገኝ ነበር? ባለመሳካቱስ ምን ቀረባት? ይህ ካውንተር ፋክቹዋል ሂስትሪ ወይም ቢሆን ኖሮ የሚባል የታሪክ ትንታኔ ነው። በዚህ የታሪክ ትንታኔ ላይ 3 ዋና ዋና ነጥቦችን እናነሳለን።
የመጀመሪያው ነጥብ ህገ መንግስታዊ ንጉሳዊ ስርዓት ወይም ኮንስቲትዩሽናል ሞናርኪው የመመስረት ዕድል ከፍተኛ ነበር። የነ ገርማሜ ዓላማ ንጉሳዊ ስርዓቱን ሙሉ ለሙሉ ማጥፋት አልነበረም። ይልቁንም ንጉሡ ኃይለ ሥላሴ በክብር እንዲያርፉ አድርጎ ልጃቸውን አስፋ ወሰንን መሾም ነበር። ነገር ግን ስልጣኑን ለፓርላማና ለጠቅላይ ሚኒስትሩ መስጠት ነበርና ንጉሡ ይህ እንዲሆን የፈቀዱ አይመስሉም። ይህ ቢሳካ ኖሮ ኢትዮጵያ እንደ እንግሊዝ ወይም ጃፓን አይነት የተረጋጋ የፖለቲካ ሽግግር ታደርግ ነበር። ንጉሡ የባህልና የአንድነት ምልክት ሆነው ይቀጥሉ ነበር። ስራው ግን በዘመናዊ መንገድ ይመራ ነበር እንደማለት ነው። በ1966 ዓ.ም ንጉሡን በውርደት ከማውረድና ስርዓቱን ከማፈራረስ ይህ ለስለስ ያለ ሽግግር ወይም ሶፍት ላንዲንግ ይሆን ነበር እንደማለት ነው። ሁለተኛው የመሬት ላራሹ ጥያቄና የኢኮኖሚ አብዮት የሚሰኘው ሲሆን የገርማሜ ዋና ህልም የመሬት ማሻሻያ ነበር። በ1953 ዓመተ ምህረት ይህ ቢተገበር ኖሮ ገበሬው የመሬት ባለቤት ይሆን ነበር። ይህ ማለት የግብርና ምርታማነት በ15 ዓመት ቀድሞ ይጀምር ነበር። የ1966ቱ ረሃብም ምናልባትም ላይከሰት ይችል ነበር። ኢትዮጵያ ከመካከለኛው ምስራቅና ከእስያ ሀገራት ጋር እኩል የኢኮኖሚ መሰረት ትጥል ነበር። ሶስተኛው የትውልድ ግጭት ማስቀረት ወይም ብራንዲንግ ጄኔሬሽን ጋፕ የሚሰኘው ነው። ይህ እጅግ ወሳኙ ነጥብ ነው። በ1953 ለውጥ ቢመጣ ኑሮ የተማረው ወጣት ወይም ተማሪው በአገሩ ጉዳይ ላይ ተሳትፎ ያገኝ ነበር። መንግስትና ወጣቱ አብረው ይሰሩ ነበር። ነገር ግን ሙከራው ሲከሽፍ ወጣቱ ምን ተማረ? በሰላም በድርድር ለውጥ ማምጣት አይቻልም የሚል ድምዳሜ ላይ ደረሰና ይህ ድምዳሜውም ወጣቱን ወደ ማርክሲዝም፣ ሌኒኒዝም፣ ወደ ጽንፈኝነትና ወደ ትጥቅ ትግል ገፋፋው። ሙከራው ቢሳካ ኑሮ ኢህአፓ ላይ ፈጠር ይችል ነበር። ደርግ ላይ መጣ ይችል ነበር። ቀይ ሽብር ላይ ይካሄድ ይችል ነበር። የኢትዮጵያ ልሂቃንም እርስ በርስ ተጨራርሰው አያልቁም ነበር። ታዲያ የዛሬው የኢትዮጵያ የፖለቲካ መስቀልቅል ከዛሬ 60 ዓመት በፊት ከተፈጠረው ክስተት ጋር ምን ያገናኘዋል? መልሱ ቀላልና አስፈሪ ነው። የታህሳሱ ግርግር የኢትዮጵያ ውስጥ ፖለቲካ ባህልን ወይም ፖለቲካል ካልቸርን እየቀየረ ነው። 3 መርዛማ ዘሮችን ዘራብን። ዛሬም እያጨድናቸው ናቸው። አንደኛውና የመጀመሪያው የዜሮ ሰም ጌም የሚሰኘው ፖለቲካ ነው። አሸናፊነት፣ ሁሉንም ጠቅላይነት። እነ ገርማሜ ሲሸነፉ ሚኒስትሮችን ፈጁ። መንግስት ሲያሸንፍ እነሱን ሰቀለ። ከዚያ በኋላ የመጣው ፖለቲካ ሁሉ እኔ ለመኖር አንተ መሞት አለብህ የሚል ሆነ። ደርግ ንጉሱን ገደለ። ኢህአዴግ ደርግን አጠፋ። ይህ የቂምና የማጥፋት ፖለቲካ መሰረቱን የጣለው ያኔ ነው ማለት ይቻላል። ተቃዋሚን እንደ ጠላት እንጂ እንደ አማራጭ ሀሳብ ማየት ያቆምነውም ያኔው ነው። ሁለተኛው ክፍተት የልሂቃን ክፍተት ወይም ብሬን ድሬን ኤንድ ኢሊሚኔሽን የሚሰኘው ነው። በአረንጓዴው ሳሎን ያለቁት ሚኒስትሮችና በኋላም በመንግስቱ ነዋይ መገደል ያጣናቸው መሪዎች የአገሪቱ መሃል ሰፋሪ ወይም ሞዴሬተርስ ነበሩ። እነሱ ሲጠፉ ሜዳው ለጽንፈኞች ተለቀቀ። ዛሬም በኢትዮጵያ ፖለቲካ ውስጥ የምናየው ችግር የሚያስማማ የተረጋጋና ልምድ ያለው የሽማግሌ አመራር እጦት ነው። ያኔ የተቋጠረው የቅብብሎች ሰንሰለት ዛሬም አልተገጠመም። ሶስተኛው የለውጥ ፍራቻና የሴራ ፖለቲካ የተሰኙት ናቸው። መንግስት ህዝቡን መጠራጠር የጀመረው ህዝቡን በመንግስት ላይ እምነት ያጣው ያኔ ነው። ሁሉም ነገር በሴራ ወይም ኮንስፓይረሲ የሚተነተንበት ግልጽነት የጠፋበት ፖለቲካ ዛሬም ድረስ አለ። ጀነራል መንግስቱ ነዋይ ከመሰቀላቸው በፊት በፍርድ ቤት አንድ ቃል ተናግረው ነበር። እኔ የሄድኩበት መንገድ ትክክል መሆኑን ለመጪው ትውልድ ታሪክ ይፍረድ። የዘራሁት ዘር አንድ ቀን ይበቅላል። ጀነራሉ እንዳሉት ዘሩ በቀለ። ግን የበቀለው ዘር እነሱ እንዳሰቡት የነጻነት ስንዴ ሳይሆን እሾሃማ የሆነ የጥላቻና የደማሜ ካላ ሆነ። ምክንያቱም ዘሩ የተዘራው ያኔም በደም ነበርና። ኢትዮጵያ ዛሬም በታሪክ መስቀለኛ መንገድ ላይ ትገኛለች። ጥያቄዎቹ ያንኑ ያህል የቆዩ ናቸው። የመሬት ጥያቄ፣ የብሔር ጥያቄ፣ የፍትህ ጥያቄ፣ የስልጣን ጥያቄ። የታህሳስ 1953 ትምህርት አንድ ነው። አቋራጭ መንገድ የለም። በደም የሚመጣ ለውጥ የለም። በደም ይታጠባል። ልሂቃኑ መነጋገር ሲያቅታቸው ዋጋውን የሚከፍለው ድሃው ህዝብና ትውልዱ ነው። ገርማሜና መንግስቱ ነዋይ ጀግኖች ነበሩ ወይስ ከዳተኞች? ልመኞች ነበሩ ወይስ ገዳዮች? እነዚህን ጥያቄዎች ለታሪክ ትተን እኛ መጠየቅ ያለብን እኛስ ከዚህ ታሪክ ምን ተማር የሚለውን ነው። የጀመሩትን የለውጥ ህልም ሳይሆን የጀመሩትን የደም መንገድ መድገም የለብንም። ኢትዮጵያ ወደፊት መሄድ የምትችለው ያለፈውን ቁስል በይቅርታ ሽራ የልዩነት ሐሳቦችን በጠረጴዛ ዙሪያ ማስተናገድ ስትችል ብቻ ነው። አለበለዚያ ታሪክ ራሱን ይደግማል። ይህ የታህሳስ ግርግር መልእክት ነው። ይህ የታሪክ እውነታ ነው። አሁኑ በዚህ እናበቃለን። ሰላም ያገናኘን።